በአፉ ሳይነግርሽ ግን ደግሞ በስውር እንደሚወድሽ ማወቅ ትፈልጊያለሽ? ወይንም ደግሞ በአፏ ሳትነግርህ በስውር እንደምትወድህ ማወቅ ከፈለግ እነዚህን 4 የስነ ልቦና ምልክቶች ግዴታ ማወቅ መቻል አለባችሁ። ይህ ማለት ምን ማለት ነው? አካላችን ወይንም ደግሞ አእምሯችን የምንወደውን ሰው ሲያይ ወይንም ደግሞ ሲመለከት ከኛ ትዕዛዝ ውጪ የሚያሳያቸው 4 የስነ ልቦና ምልክቶች አሉ። እኛ ምንም ሳንል እኛ ማድረግ ሳንፈልገው ግን ደግሞ ሳናስበው የምናደርጋቸው 4 የስነ ልቦና ምልክቶች አሉ። በአጠቃላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ። ስለ ፍቅር፣ ስለ ሪሌሽንሺፕ እንዲሁም ደግሞ ስለ ትዳር፣ ራስን ስለመለወጥ ጥሩ የሚባሉ ሀሳቦችን ቀን በቀን የምናነሳበት እንዲሁም ደግሞ ጋቢያችንን ጣል አድርገን የምንጫወትበት ቻናል ስለሆነ እሱን ማድረጋችሁን እንዳትረሱ። ዛሬም ቆንጆ ሀሳብን ያነሳ ነው። ስለዚህ በሱ እንወያይ። ስለዚህ እንዴት እንወቅ ወይንም ደግሞ እንዴት ታውቂያለሽ ወይንም ደግሞ እንዴት ታውቃለህ የሚለውን እንመልከት። የመጀመሪያው የምናውቅበት ወይንም ደግሞ የምታውቂበት መንገድ የሳቅ ትኩረት ነው። ይሄ ማለት ምን ማለት ነው? ምናልባት እንደ ጓደኛ ብዙ ሆናችሁ ሰብሰብ ብላችሁ እየተጫወታችሁ ሊሆን ይችላል። በሆነ አጋጣሚ ከሰዎች ጋር ሰብሰብ ብላችሁ ወይንም ደግሞ ብቻችሁን ሆናችሁ ልክ የሚያስቅ አይነት ኢንቫይሮንመንት ሲፈጠር ልክ ሰው ሁሉ መሳቅ ሲጀምር ያ የሚወድሽ ልጅ ግን ያልነገረሽ ወይንም ደግሞ ያቺ የምትወድ ልጅ ግን ደግሞ ያልነገረች መጀመሪያ ሳቅ ሲፈጠር የምትመለከተው አንተ ነው ወይንም ደግሞ አንቺ ነው የምትመለከተው። አስበው ፈልገው አይደለም። ግን ደግሞ ምን መሰላችሁ የሚወዳችሁ ሰው ከማንም በላይ የእናንተን ደስታ ማየት፣ እናንተ ስትስቁ ማየት፣ ደስ ስትሰኙ ማየት ይፈልጋል። ስለዚህ ሳያስበው ልክ መሳቅ ሲጀመር መጀመሪያ የሚመለከተው እናንተ ነው እና በእናንተ ደስታ በእናንተ ሳቅ መደሰት ይጀምራል። ስለዚህ ሳያስበው ሳይነግርሽ ግን ደግሞ የሆነ የሚያስቅ አይነት ሲቹዌሽን በተፈጠረ ጊዜ መጀመሪያ የሚመለከትሽ ከሆነ በአንቺ ደስታ ደስ የሚሰኝ ከሆነ ያ ሰው ወዶሻል ማለት ነው፣ ወይንም ያቺ ልጅ ወዳለች ማለት ነው። ስለዚህ መጀመሪያ የምታውቅበት መንገድ ይሄኛው። ሁለተኛው ደግሞ አነስተኛ ምክንያቶችን መፈለግ። አንተ ጋር ቴክስት ለማድረግ ወይንም አንቺ ጋር ቴክስት ለማድረግ በቃ እዚህ ግባ የማይባል የማይረባ ምክንያቶችን ፈልጎ መደወል፣ ቴክስት መላክ፣ ሰበብ ፈልጎ ማውራት ወይንም ደግሞ አንቺን ማግኘት፣ አንተን ማግኘት እነዚህን የሚያደርግ ከሆነ ወይንም ደግሞ የምታደርግ ከሆነ እቺ ልጅ ወይንም ደግሞ ይሄ ልጅ በእርግጠኝነት ወዶሻል ወይንም ወዳለች። ሶስተኛው የስነ ልቦና ምልክት ደግሞ ትንንሽ ነገሮችን ሳይቀር ማስታወስ። ምናልባት ከረጅም ዓመት በፊት የተፈጠሩ ነገሮች ሊሆኑ ይችላሉ። ግን ደግሞ በጣም ትንንሽ ነገር ምንም ቁም ነገር የሌላቸው ነገሮች ግን ካንተ ጋር ወይ ካንቺ ጋር ሲያሳልፉ ትንንሽ ነገሮችን ማስታወስ። ምናልባት ከ5 ዓመት በፊት ከየሆነ ዓመት በፊት ስትገናኙ የለበስሽውን እንዳለ ልብሶች ምናምን በከለር ሳይቀር በአይነት ሳይቀር የተቀባሽውን ሽቶ ሳይቀር ምናልባት ያረግሻትን ሰፈር ውስጥ ስትገናኙ ያደረግሻት ያቺን ላጥላጥ ምትል ሲሊፐር ሁላ ሳይቀር ከነ አይነቷ ከነምኑ የሚያስታውስ ከሆነ ትንንሽዬ ነገሮችን የምታስታውስ ከሆነች ይቺ ልጅ እመነኝ ወዳለች ወይንም ደግሞ ወዶሻል። ስለዚህ በዚህ ማወቅ ትችላላችሁ። አራተኛው ነገር ደግሞ የሰውነት አቅጣጫ። አራተኛው ምልክት የሰውነት አቅጣጫ ወይንም የእግር ሊሆን ይችላል። ምናልባት በጣም ሰብሰብ ብላችሁ ተቀምጣችሁ ግን ደግሞ ያ የሚወዳችሁ ልጅ ያቺ የምትወድ ልጅ እሷ ሳታስበው ሳትፈልገው ሁል ጊዜ አቅጣጫዋ የእግሯ አቅጣጫ ሊሆን ይችላል፣ የሰውነት አቅጣጫ ሁል ጊዜ ወደ አንተ ነው የሚያለው። ሁል ጊዜ አንተን ማየት አንተን መስማት ምናምን ስለምፈልግ ካንተ መራቅ ስለማትፈልግ ሁል ጊዜ ካንተ ጎን ሊሆን ይችላል፣ ወደ አንተ አቅጣጫ ሊሆን ይችላል የምትቀመጠው የሚቀመጠው ሁል ጊዜ እንደዛ ይሆናል ማለት ነው። ስለዚህ እነዚህን 4 የስነ ልቦና ምልክቶች እዛ ልጅ ላይ ወይንም ያቺ ልጅ ላይ ካየህ እመነኝ ያቺ ልጅ ወዳለች፣ እመነኝ ያ ልጅ ወዶሻል። ከነዚህ ከ4 ውስጥ ያስገረማችሁ ምልክት የት ነው? ኮሜንት ላይ ያሳውቁን። አመሰግናለሁ።